ያ ጀማዓ 30 ጁዝ ቁርአን ላሳተም ነው። ኢንሻአላህ ታዳምጣላችሁ። ዛሬ ዱባይ ላይ ታላቅ ስቱዲዮ ባለቤት ተገናኝቼ ነበረ። 30 ጁዝ ቁርአን ሪከርድ ይደረግልሃል ኢንሻአላህ። በተለያየ ድምጽ አብዛኛውን የምቀራው ሳውዲ በተወዳደርኩበት በዛ በልጅነት ድምጽ ነው። ኢንሻአላህ ታሪካዊ ሙሉ 30 ጁዝ ቀርጸን እናልፋለን። አላህ ሱብሓነሁ ወተዓላ ከእርሱ ዘንድ ተቀባይነት ያለው ስራ ይለግሰን። ነገ የውመል ቂያማ የጀነትን ደረጃዎች እየቀራህ ውጣ ከሚባሉት ያድርገን። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይቃሉ ሊሳሒቢል ቁርአን የውመል ቂያማ ኢቅረእ ወርተቂ ወረቲል ከማ ኩንተ ቱረቲሉ ፊ ዱንያ ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡሃ ይባላል ብለዋል። በምድር ላይ ሳለ ቁርአንን የሐፈዘ ሰው ነገ የውመል ቂያማ አላህ ስብሓነሁ ወተዓላ በጀነት ደረጃዎች ላይ እየቀራህ ውጣ ይለዋል። ከአንተ ዘንድ በሐፈዝከው ልክም እየቀራህ ሄደህ ጀነት ደረጃዎችን ውጣ። የምትወጣ የአንተ ደረጃ ከዛ መጨረሻ ላይ ከአንተ ዘንድ በሐፈዝከው ልክ ነው ይባላል። ከዚያ በታች ያለው እንዳለ የወጣ ሁሉ ግዛቱ የእርሱ ብቻ ይሆናል። አላህ ስብሓነሁ ወተዓላ ከነሱ ያድርግን ያ ረብ።